ዛሬ ለታላቁ የበየነ መረብ ትዕይንት ህዝብ በዲጂታሉ አደባባይ ለተሰባሰባችሁ ወገኖቼ በሙሉ ብዙ ድምጾች አስቸኳይ ሽግግር እና የጦርነት ይቁም የሚሉ ጥሪዎችን እያስተጋቡ ነው። እነዚህ ግቦች በላዩ ላይ ሲታዩ መልካም ይመስላሉ። ነገር ግን እኔ አበበ ነጋሽ በኢትዮጵያ ልቦች ለሰላም ስም አንድ ጥያቄ ላቀርባላችሁ እወዳለሁ። ነገሮችን በጥልቀት እንድንመለከት ማስተዋል እንዲኖረን እንፈልጋለሁ። በሰላም ስርጭት ወይም ብሮድካስት እና በፍትህ ትዕዛዝ ወይም ማንዴት መካከል ያለውን ልዩነት ማወቅ አለብን። አንዳንዶች ዲያስፖራ የሚለውን ስም በመጠቀም ከምዕራቡ ዓለም ምቾት ሆነው የፖለቲካ ኃይል ለመፍጠር ቢሞክሩም እኛ ግን በስደት ያው ስልኬ ምስሌን እንደምታዩት ነው። ሪፊጂ ብቻ ለማንኛውም በላሉ የኖረውንና ልቡ ከሀገሩ መከራ ጋር የታሰረውን ስደተኛ እንደኔ አይነቱም ማለት ነው እና ተጽዕኖውን በሰው ሀገር ሆኖ ሊጠቀምበት ከሚፈልገው የፖለቲካ ልሂቅ ወይም እሊት መካከል ያለውን የሞራል ልዩነት ማስታወስ አለብን። ቀጥሎ የምታዳምጡት ድርሰት ወይም ደግሞ የይስሙላ ሰላምን የሚከስና ሀገራችንን ሊያድናት የሚችለውን ብቸኛ መድኃኒት የሚጠቁም ነው። እሱም የእውነት መድኃኒት ነው። ምን ማለት ነው? የእውነት መድኃኒት በኢትዮጵያ ዘላቂ ሰላም ለማምጣት የተጠያቂነት አስፈላጊነት ግድ ይላል። እንደገና እኔ አበበ ነጋሽ ነኝ። በኢትዮጵያ ልቦች ለሰላምና የአፍሪካ ልቦች ለሰላም ተወካይ ነኝ። ዛሬ በፊታችሁ የቆምኩት የእውነት ፈላጊ ሆኜ ነው። የኢትዮጵያ ልቦች ለሰላምና የአፍሪካ ልቦች ለሰላምን በመወከል ነው። የምናገረው የፖለቲካ ስልጣን ሽቶ ሳይሆን አካሉ በስደት ቢኖርም ልቡ ግን ከሀገሩ መሬት ካልተለየ ሰው የልብ ትርታ ነው። በወጣትነት የተሰድጄ መልኬን ፊቴን እዩ እንደምታዩኝ ነው። በአሁኑ ሰዓት ስለ ኢትዮጵያ በሚወሩ ወሬዎች ውስጥ ሰላም የሚለው ቃል ተጠልፏል። ሰላም ማለት ለተበዳዮች ስቃይ ማስታገሻ፣ ለበደሉ አካላት ደግሞ መሸሸጊያ ሆኗል። ዓለም አቀፍ ዲፕሎማቶችና በየነ መረብ ሰልፍ የሚያደርጉ የዲያስፖራ አክቲቪስቶች ወደፊት እንጓዝ ይሉናል። ነገር ግን እኔ እንደ እውነት ፈላጊ የምጠይቀው አንድ ጥያቄ አለ። በአንድ ሀገር ውስጥ እውነት ተቀብሮ እንዴት ሰላም ሊገነባ ይቻላል? እንዴት ይቻላል? እውነተኛ ሰላም ማለት የጥይት ድምፅ መጥፋት ብቻ አይደለም። ሰላም ማለት የፍትህ መኖርና የሰው ልጅ ክብር መመለስ ነው። ይህንም ላቀርቡላችሁ የምችለው በትክክል በማስረጃ ነው። ምንድን ነው የይስሙላ ሰላም ጥላ ብላችሁ ካላችሁ የቅርብ ታሪካችንን በግልጽ ማየት አለብን። እስካሁን የቀረቡልን የይስሙላ ሰላሞች ለፍትህ መቃብር ከመሆን ያለፈ ፋይዳ አልነበራቸውም። በ2011 ዓመተ ምህረት በኢትዮጵያና በኤርትራ መካከል የተደረገው ስምምነት በኖቤል ተሸለመ። ነገር ግን ያ ሰላም በልባችን ለምንጠባበቅ ኢትዮጵያውያን የፖለቲካ ቁማር እንጂ የእርቅ መንገድ አልነበረም። ስምምነቱም ግልጽ አልነበረም። ያ ስምምነት ዛሬ ሀገሪቱን ለሚበታትናት የጎሳ ፖለቲካ
ስትራቴጂ እንደ መሸሸጊያ ሆኖ አገልግሏል። የብልጽግና ፓርቲ ብሎ ስሙን ቀይሮ መጡ እንጂ እኒያው የድሮ ኤሊቶች ናቸው። ግማሾቹ እዚህ መጡ፣ ግማሹ እዛው ቀሩ። እዛው ቀርተው የሚያደርጉትን መቼስ መሬት ላይ ያሉ ተዋጊዎች እናቶች፣ እህቶች ይናገሩት። ከዚያም ደግሞ የሚገርመው የፕሪቶሪያው ስምምነት መጣ። ጦርነቱን ቢያቆሙም ለብዙ ተበዳዮች ግን የጋራ ተጠያቂነት የመሸሸጊያ ውል ነው ብዬ ነው ማየው። ወንጀል የፈጸሙ አካላት ዛሬ ይህን ናቸው። በምቾት እንዲኖሩ ሲደረግ አየን። እናቶች ግን በፈሰሰው ቤታቸው ፍርስራሽ ላይ ሆነው ብቻቸውን እንዲያለቅሱ ተፈርዶባቸዋል። እስኪ በትግራይ ያሉትን ስደተኞች በገዛ ሀገራቸው የሚበላ የሚላስ የሌላቸው እየተሰቃዩ ያሉትን እዩ። በአማራማ ቁጥራቸው ብዙ ነው። በኦሮሞ ያለው ኦሮሞ ያልሆነ ኦሮሞን ማጽዳት በሚል አማራ ኦርቶዶክስ እያለቀ ነው። አዲስ አበባ በሚሊዮኖች የሚቆጠሩ ተፈናቅለው በውስጡ ታስረው ታፍነው አፋቸው በልጓም ታስሮ የሚበሉት የሚጠጡት ያጡ ቆመው ሲንገዳገዱ የሚታዩ በቁማቸው የሞቱ ወገኖች አሉን። ሰላም ለባለ ስልጣናት ከለላ የሚሰጥ ከሆነ ያ ሰላም አይደለም። እንደኔ ለቀጣዩ ጦርነት የሚደረግ ጊዜያዊ ረፍት እንጂ እኔ ጦርነቱ ይቀጥል ማለት አይደለም። ግን አንድ ነገር ግልጽ ላድርግ። ዲያስፖራ ምን ይላል እንዳትሉኝ፣ የዲያስፖራ ስም ውዝግብ አለው፣ መታወቅ አለበት። በውጭ ሀገር ሆነው የሰላም እንቅስቃሴ እናደርጋለን የሚሉ አካላትን ስንመለከት ስለ ዲያስፖራ ማንነት እውነቱን መነጋገር አለብን። ዲያስፖራ የሚለው ቃል ሁሉንም በአንድ ላይ የሚጠቃለል ቢሆንም በውስጡ ግን እጅግ የተራራቁ የህይወት ታሪኮች አሉ። እንደኔ ያሉ በስደት ሬፊጂ ይወጡ የዛሬ 30፣ 40፣ 50 ዓመት ማለት ነው። ስደትን ከዛ በፊት ኢትዮጵያውያን አናውቀውም። ይኸው እድሜ አረጀሁ፣ ከወጣትነት እዚህ ደረስኩ፣ ከ20 50ዎች አለፍኩ። እንደኔ ያሉ ስደት ውስጥ ይወጡ ምንም ሳይኖራቸው በላባቸውና በጥራታቸው ህይወታቸውን የገነቡ አሉ። የሰላም አየር ስር የምንተነፍስ ብቻ ምቾት ነው ለኔ። ምንም ይሁን ምንም ለበስኩ፣ ምንም ሰራሁ፣ ይህንን ያላገኙ ወንድሞች አሉ። እኛ ዜሮ ሆኖ መጀመር ምን ማለት እንደሆነ የታሪካችንን ሸክም በትከሻችን ተሸክመን መኖር ምን እንደሚመስል እናውቃለን። እኛም ዲያስፖራ ነን። በሌላ በኩል ደግሞ ቀደም ሲል በስልጣን ላይ የነበሩ ሀብትና ግንኙነት ያላቸው እና ዛሬም በዋሽንግተን በለንደን እና በባህረ ሰላጤ ሀገራት በምቾት እየኖሩ በሀገር ጉዳይ ላይ የሚወስኑ አሉ። ይህን ሁሉ ገንዘብ ከየት አመጡት? ምን ሰርተው ነው የሚበሉት የሚጠጡት? ይህን ጠይቁ። እና የኔን አይነት ስታዩ፣ የእንደዚህ አይነቶችን ስታዩ እነዚህ ሁለት የዲያስፖራ ክፍሎች እኩል አይደሉም። ሌላው አይነት የዲያስፖራ አይነት ደግሞ እንዲሁ ጥቅሙን ብቻ የሚያባረር ስለ ሀገርም አይገባው ምንም አይል፣ ወይ ለትምህርት መጥቶ ወይ ለስራ መጥቶ ለኢኮኖሚ ስደተኛ የሚባለው ማለት ነው። በምቾት የሚኖረው አካል ለቤተሰቡ 5 ሳንቲም የማይልክ ዝም ብሎ የሚኖር ዕቃ አለ እና በየቀኑ በድሮንና በጦርነት የሚታመሰው ህዝብ ስም በዚህ ህዝብ ስም ሰላምን የመደራደር ሞራላዊ ብቃት የለውም። ኢሊቱ የለውም፣ ሊኖረውም አይችልም።
ኢትዮጵያ ውስጥ በመንግስት የተቋቋመው የምክክር ኮሚሽንም የለውም እንዴ! ተጽዕኖ ማሳደር ከተጠያቂነትና ከእውነተኛ የህዝብ ህይወት ጋር መገናኘት አለበት እኮ ብዬ ነው የምነግራችሁ። ይሄ ካልተገናኘ ዋጋ የለውም። ይሄ እየተደረገ ያየነው ነገር የፍትህ መቃብርና የስርዓት ቅብብሎች ነው። ይሄ መጋቢት 28 ቀን 2018 ዓ.ም ወይም ደግሞ አፕሪል 4 2026 የተጠራው ታላቁ የበየነ መረብ ትዕይንተ ህዝብ እኔ እንዳየሁት በዚህ መነጽር መታየት አለበት ነው የምለው። ከዚህ ትርኢት በስተጀርባ ያሉት እነማን ናቸው? ብዙዎቹ ለዛሬው መከራ መሰረት የሆነውን የጎሳ ፖለቲካ ስርዓት ሲዘውሩ የነበሩ የድሮ መሪዎች ናቸው። እነዚህ ሰዎች የሚፈልጉት እውነተኛ ፍትህ ነው ወይስ ወደ ስልጣን መመለሻ ነው? ጥያቄው ያ ነው። የአሁኑ የብልጽግና ገዳዮች ተጠያቂ እንዳይሆኑ መሸሸጊያ እየሰጡ ነው። ይወቁትም አያውቁትም። እነሱ ወደ ስልጣን የሚመለሱበት የሴራ ልውውጥ ይሆን ብሎ ማሰብ እንዴት ይቸግራል ጎበዝ። እኛ በኢትዮጵያ ልቦች ለሰላም በኩል የምናምነው ያለ እውነት የሚደረግ ሰላም ትውልድን ይበላል። ዛሬ መሬት ላይ የምናውቀውን እናውቃለን። ምድር እሳት የሆነባቸው ወንድሞች እህቶች አሉ። ከላይ እስከታች ያሉ የጥፋት መዋቅሮች ለሕግ ሳይቀርቡ የምናደርገው ሰላም ለቀጣዩ ጦርነት መንገድ መጥረግ ነው። ይሄው ከኤርትራም ጋር እንደገና ለጦርነት፣ ይሄው ከትግራይም እንዲሁ ለጦርነት፣ በአማራም እንደሚታየው በድሮን ጦርነት፣ በኦሮሞም እንደዚሁ። በአማራ የምናየው የህልውና ተጋድሎ የተገፉ ወገኖች ድምፅ መሰማት አለበት። እውነት የአንድ ወገን ብቻ አይደለም ወገኖች፣ ስቃይም ደረጃ የለውም። የአማራ፣ የትግራይ፣ የአፋር፣ የኦሮሞ እና የሌሎች እናቶች ስቃይ ሁሉ ወደ ብርሃን መምጣት አለበት። ሆኖም የ30 ሚሊዮን አማራዎችና 60 ሚሊዮን ኦርቶዶክሳውያን በአሁኑ ወቅት የህልውና አደጋ ተደቅኖብናል ብለው የሚያቀርቡትን አቤቱታ ችላ ማለት አይቻልም። በዚህ ሁኔታ ውስጥ የፋኖ ንቅናቄ የመጣው መንግስት ህዝቡን ጥሎ በወጣበት ወቅት የተፈጠረ የህልውና ምላሽ ነው። አገር ጠባቂ መሆን ሲገባው የዜጎች ስጋት የሆነ መንግስት ባለበት ራስን መከላከል ሞራላዊ ግዴታ ነው። ሰዎች ጠመንጃ የሚያነሱት ሰላምን ስለሚጠሉ ሳይሆን ፍትህ ስለታጣ ነው። ይሄን እወቁልኝ። ሰላም እንዲመጣ ከፈለግን በመጀመሪያ ህጉ ለተበዳዮች በተበዳዮች መነገር አለበት እና ህጉ ለእነኚህ ተበዳዮች ደግሞ መናገር አለበት። ተበዳዮቹም መናገር አለባቸው፣ ህጉም መናገር አለበት። ይህን ነው የምላችሁ። የእውነተኛ ሰላም መንገድ እኮ አለው ጎበዝ። ኢትዮጵያ ለሰላም ለመኖር የምትችለው በእውነተኛ የእውነት መድኃኒት ብቻ ነው። በእውነተኛ በሆነ ነገር የእውነት መድኃኒት ብቻ ነው መድኃኒቱ ለዚህ በሽታ እና ሁለንተናዊ ተጠያቂነት ያስፈልጋል። የጥላቻ ንግግር ያሰራጩና የጦርነት አውድማ የቀረጹ አካላት በሙሉ በዲያስፖራም ያሉ በአገር ቤትም ያሉት ለህግ መቅረብ አለባቸው። ለወንጀለኞች የሚሰጥ ልዩ ስምምነት ሊኖር አይገባም። ምንድን ነው ሽግግር?
ሽግግር ለእኛ የሰው ልጅን ማዕከል ያደረገ ነው። የዲያስፖራ ፖለቲከኞች የሚቀያየሩበት አይደለም። ያንን አይደለም ሽግግር የምንለው። ህዝቡ የሚያምናቸው አባቶች፣ ታላላቅ የሃይማኖት መሪዎችና የህዝቡ ተቆርቋሪዎች የሚመሩት ሽግግር ያስፈልጋል ብለን ነው የምናምነው። ይህም የመዋቅር ለውጥ ያስፈልገዋል። ለምን? ጎረቤትን ከጎረቤት የሚያጋጩ ህገ መንግስታዊ መዋቅሮች እንዲኖሩ ፈቅደናል። እነዚህ መለወጥ አለባቸው። ሲለወጡ ክብርን መመለስ አለባቸው። የሰው ልጅ ሲታረድ ጎበዝ፣ ሴት ልጅ ስትደፈር፣ እናት አባት ልጆቻቸውን ሲያጡ፣ ልጆች መሄጃ ሲያጡ፣ እንዴ ሰላም የሚመጣው የተደፈረችው እህታችንና ልጁን ያጣው አባት ዛሬ በሐዘን ጥቁር ልብስ ለብሳ ማቅ ለብሳ የምታለቅሰው እናት ህጉ እውነቴን አይቶልኛል ብለው ሁሉም ሲያምኑ ብቻ ነው። እና እውነተኛ ሰላም በቪዲዮ ኮንፈረንስ ወይም በበይነ መረብ ትርኢት የሚገኝ አይደለም። ሰላም በተጠያቂነት መሬት ላይ መገንባት አለበት። እኛ የምንጠይቀው የስልጣን ሰላም ሳይሆን የህይወት ሰላም ነው። ተበዳዮች ሳይካሱ፣ ገዳዮች ለህግ ሳይቀርቡ የሚመጣ ሰላም ጊዜያዊ ማታለያ ነው ጎበዝ። እኔ እንደ ቀድሞ ስደተኛና እንደ እውነት ፈላጊ ለህዝቤ ክብር እስከ መጨረሻው እታገላለሁ። ያለ እውነት ነፃነት የለም፣ ያለ ፍትህም ሰላም የለም። ስለዚህ ኑ አብረን እንፈልግ እውነትን። እውነት ብቻ ነው ነፃ ያወጣናል ብዬ ማምነው። እውነት ብቻውን ነፃ ያወጣናል። እና ዛሬ የምናየው የትንቢተ ህዝብ ትርኢት ነው። በቃ ትርኢት። እኔ ያቀረብኩላችሁ መልእክት ግን ፍርድን ይጠይቃል። ፍርድ ነው። ካለፈው የተሰባበረ ታሪካችን የመጡ ስሞችን በማቀያየር ብቻ ሽግግር ማምጣት አንችልም። ከ1960ዎቹ ጀምሮ እስካሁን የሞተውም ያለውም ዲያስፖራ በሀገር ቤትም ያለው እኒህ ገዳዮች በፖለቲካ ስምምነት ስም ምህረት የሚያገኙበት የሴራ ልውውጥ ወይም ደግሞ ግሬት ስዋፕ የሚባለው ሊኖረን አይገባም። ለኢትዮጵያውያን ወገኖች የምለው በዲጂታሉ ድምፅ ብዛት አትታለሉ፣ በእውነቱ ክብደት ግን ተመሩ። ይህ ትዕይንተ ህዝብ ከፍተኛው ባለስልጣን ጀምሮ እስከ ቀበሌ ሚሊሻ ድረስ ያለውን እያንዳንዱን የጥላቻ አነሳሽና የዘር ማጥፋት አድራጊ ለሁለንተናዊ ተጠያቂነት ካላቀረበ የሰላም መንገድ ሳይሆን የቀጣዩ ጦርነቱ መንገድ ነው። እኛ በኢትዮጵያ ልቦች ለሰላም በኩል የተሰበረ ጠረጴዛ ዙሪያ ቦታ አንፈልግም። እኛ የምንፈልገው በፍትህ ድልድይ ላይ የታነጸ አዲስ ጠረጴዛ ነው። እውነት ነፃ ያውጣን። አመሰግናለሁ። ስሜ አበበ ነጋሽ ነው። ኦን ቢሃፍ ኦፍ ኢትዮጵያን ሃውስ ፎር ፒስ ከአሜሪካ ሚቺጋን ዲትሮይት